በሰማይ ያለ አባታችን 4 ሳምንት ሙሉ በየጊዜው በፊት እንመጣ ነበር። በአንድነት በግላችን ለረጅም ዘመን በፊት ይኖረናል። ቃልህን ሰምተናል። እግዚአብሔር አምላካችን ሆይ ከኛ የሰወርከው ያልገለጥህልን፣ ያልተናገርከን፣ ያልመከርከን ነገር ጨርሶ የለም። እነሆ በሕይወታችን ግን ያንን ያህል ለውጥ አናይ፣ ያንን ያህል ፍሬ አናይ፣ ያንን ያህል እድገት አናይ፣ ያንን ያህል የእግዚአብሔር ክብር ተንጸባርቆ፣ ያንን ያህል የእግዚአብሔር ክንድ በእኛ ሰርቶ፣ ያንን ያህል የእግዚአብሔር ስም በእኛ ከብሮ፣ ያንን ያህል ስጋችን ሙቶ ትሕትና ፍቅር በሕይወታችን ነግሶ አናይም። በዚህ የተነሳ ሁሌ እናዝናለንና እግዚአብሔር አምላካችን ሆይ ይህች ምሽት ለዚህ አይነቱ ሰንካላ ሕይወታችን መጨረሻ እንደሆነ እግዚአብሔር አባታችን ሆይ ያነከሱ በአግባቡ መኖር፣ በሁለት ልብ መሆን የሚያበቃበት ራሳችንን ጨርሰን ለክርስቶስ የምንሰጥበት እስካሁን የሰማነው ቃል በሕይወታችን ትልቅ ለውጥ የሚያመጣበት ጌታ ኢየሱስ ክርስቶስን ዓይናችን ተከፍቶ እያየን በመንገድ የምንከተልበት ምሽት እንዲሆን ፈቃድ ነው። በልጅህ በኢየሱስ ስም አሜን። የዚህ ምሽት ሀሳብ የሚገኘው በዳንኤል መጽሐፍ ነው። ዋናው ሀሳብ የሚለው የተረሳ ህልም ነው የሚለው መጽሐፉንም ሀሳቡንም የማናውቀው ነገር አይደለም፣ ግን እናውቃለን። እያወቅነው ብዙም የማናስተውለው ነገር አለ። ይህ አሁን የምናየው ነገር የሁላችንንም ሕይወት የሚነካ የመጨረሻውን የምንጠባበቀውን የክርስቶስን መምጣት ጭምር የሚዳስስ ሀሳብ ስለሆነ በደንብ እንድናጠነው እፈልጋለሁ። የተረሳ ህልም ስንል ራሱ ቃሉ አንድ ሰው ህልም ከሌለው ራእይ ከሌለበት ሰው ምን ይሆናል? የሚለው መጽሐፍ ቅዱስ የሚያገለው መረን ማለት ምን ማለት ነው? መረን አንድ ቀንም ጠይቄያለሁ፣ አንድ ቀንም መልሳቸዋል። ራእይ ከሌለ ሰው ህልም ከሌለው የሚያየው ነገር በሕይወቱ ይሄ ነው የሚለው ነገር ከሌለው ሰው ትርጉም የለውም። መኖሩ ራሱ ዋጋ የለው። መረን ይሆናል፣ ልክ ይሆናል፣ ዋጋ ቢስ ይሆናል። የሚያደርገውን አያውቅም፣ የሚሄድበትን አያውቅም። ስለዚህ ህልም የጠፋበት ህዝብ መጥፎ ህዝብ ነው፣ ተስፋ የሌለው ህዝብ ነው። ይሄ ሰው ናቡከደነፆር ነው፣ ሁላችሁም ታውቃላችሁ። ናቡከደነፆር ህልሙን ያየው ዝም ብሎ አይደለም። አንዳንድ ጊዜ ህልም ብዙ አይነት ህልም አለ አይደለም? ሰው ጠግቦ ሲያድር የሚያየው ህልም አለ። መሬት ከስሩ እየተሸረሸረ አንበሳ እያሳደደው ጅብ እየበላው ያልሆነ ነገር እያየ ያድራል። ሌላ ደግሞ ህልም አለ እንደው ትርጉም ያለው የሆነ አስፈላጊ የሆነ ነገር ያያል። ጠዋት ስነጋ ያን ሁሉ ከረሳ ያየው ጠቃሚ ነገር ሆኖ ያን ነገር ከረሳ ብሎ ዋጋ የለው ማለት በጣም ይጨነቃል ሰው። እንደውም አንዳንድ ሰዎች ህልም ፈቺ ጋር ይሄዳል። ይሄ በመጽሐፍ ቅዱሳችን ያለ ታውቃላችሁ። ለዮሴፍ ህልም ሲፈቱ እንደነበረ እና ህልም የሚፈቱ ሰዎች አሉ። ነገር ያስተውላሉ። ይሄ ነው ያ ነው ይላሉ። ወደሚባሉ ሰዎች ሁሉ ይሄዳል። ምክንያቱም ያዩት ህልም አስፈላጊ ነበር ማለት ነው። ናቡከደነፆር ህልሙን ያየው ጠግቦ በልቷል ነበር፣ ወይንም ደግሞ እንዲያው ራሱ አንድ ነገር የሚጠቅመውን ነገር በህልም አይቶ አይደለም የሆነ ነገር ሲያስብ ነበር። ይህንን በመጽሐፍ ቅዱሳችን ውስጥ እናገኛለን። ወደ ማለት ይሄ ትልቅ ሰው ነው። በዛን ጊዜ የታወቀውን ዓለም የሚገዛ ሰው ነው እና ምንድን ነበር ያስብ የነበረው ይሄ ሰው? አንዳንድ ትልቅ ኃላፊነት ያለባቸው ሰዎች፣ ትልቅ ስራ መስራት የሚፈልጉ ሰዎች ስራውን ከመስራታቸው በፊት ስለዚያ ነገር ያስባሉ፣ ያወጣሉ፣ ያወርዳሉ። ምን ሊሆን ይችላል? ይሄን ባደርግ እንዲህ ቢሆን፣ ከዚህ በኋላ እንደዚህ አይነት ነገር ከሆነ ምን ይሆናል? እነዚህ ነገሮች ያስባሉ እና ንጉሱም ከሱ በኋላ ሊሆን ስላለው ነገር ያውጠነጥን ነበር፣ ያወጣ ያወርድ ነበር። በዛ ህልም ማነው እንቅልፍ ይዞት ሄደ። በእንቅልፉ ህልም አየ። ህልሙን ያሳየው ግን እግዚአብሔር። እኔ አሁን ከዚህ በጣም የሚገርመኝ ነገር ምንድን ነው? ይሄ ሰው የእግዚአብሔር ሰው አልነበር፣ እግዚአብሔርን የሚያምን ሰው አልነበረም።
እግዚአብሔርን የሚያከብር የሚፈራ ሰው። ነገር ግን ምን ሊሆን ይችላል ብሎ ሲያወጣ ሲያወር ሊሆን የሚገባውን ሊሆን የሚችለውን ንጉሱ የሚፈልገውን አለ። እግዚአብሔር ሊያደርግ ያለው ነገር እግዚአብሔርን ለማያውቅ ሰው አሳየው። ከዚህ ምንድነው የምትማረው? አንድ ሰው ከልቡ አንድ ነገር ማወቅ የሚፈልገውን እግዚአብሔር ያሳያል፣ ያሳውቃል። እና የእሱ ግን እግዚአብሔር ለዚህ ሰው የሰጠው ግን ከዛን ጊዜ ጀምሮ ጌታ ኢየሱስ ክርስቶስ እስኪመጣ ድረስ ያለውን ነገር በሙሉ ያካተተ ነበር። እና ህልሙን አየ። ከነጋ በኋላ ህልሙን ለማስታወስ ህልሙ ራሱ ጠፋ። ህልሙ ጠፋ። ህልሙንም ማወቅ ፈልጋል። የህልሙንም ፍቺ ማወቅ ፈልጋል። በሀገሩ ደግሞ ህልም የሚፈቱ ብዙ ሰዎች አሉ። ስለዚህ እነዚህን ሰዎች ጠራቸው። የሚገርመኝ መቼም እግዚአብሔርን ስለማያውቅ አይፈረድም። እነማንን እንደጠራ ዳንኤል 2:1-3 አነባለሁ። ናቡከደነፆርም በነገሰ በሁለተኛው ዓመት ናቡከደነፆር ህልም አለመ፣ መንፈሱም ታወከ፣ እንቅልፉም ከሱ ራቀ። ለንጉሱም ህልሙን እንዲነግሩት ንጉሱ የህልም ተርጓሚዎችንና ህልም የሚተረጉሙ ሰዎች አሉ፣ አስመተኞቹን መተተኞቹንና ካሌዳውያንን ይጠሩ ዘንድ አዘዘ። እነሱም ገብተው በፊቱ ቆሙ። ንጉሥ ሆይ ሺህ ዓመት ንገሥ፣ እነሆ መጣን አሉ። ከዛ በኋላ አዋቂዎቹ ከዚህ በፊት እንግዲህ እንደምታውቁት ይህንን አሁን በተጠሩት ስም ህልም ተርጓሚዎች፣ መተተኞች፣ አስመተኞች፣ ከሌዳውያን እነዚህ ጥበብ የተካኑ ሰዎች ናቸው። በሀገሩ በጣም የታወቁ ሰዎች ናቸው። ከነሱ ያለፈ ነገር አይኖርም። ያውቃሉ ሁሉንም ነገር። በዚህ የታወቁ ናቸው። ነገር ግን አሁን ምን ሊሆኑ ነው? እስቲ እናያለን። ዳንኤል 2:4-5 ከሌዳውያኑም ንጉሱን በሶርያ ቋንቋ ንጉሶ ሺህ ዓመት ንገስ፣ ለባሪያዎች ህልምን ንገር፣ እኛም ፍቺውን እናሳያለን ብለው ተናገሩት። ንጉሱም መለሰ፣ ከሌዳውያኑንም ነገሩ ከኔ ዘንድ ርቋል፣ ህልሙንና ፍቺውን ባታስታውቁን ትቆረጣላችሁ፣ ቤታችሁም የጉድፍ መጣያ ይሆናል አለ። ምንድን ነው ብለው መጥተው ነው መጣን ስሉት ህልም መናገር አለበት አይደል? ማታ እንዲህ አይነት ህልም አይቼ ነበረ፣ ነገር ግን የዚህን ህልም ትርጉም እንድትፈቱልኝ እፈልጋለሁ ነበር ማለት የነበረ። አሁን ህልሙ ስለጠፋበት ምንም መናገር አይችልም። ህልሙን ያየሁትንም ነገር ንገሩ፣ ፍቺውንም ስጡኝ ይላቸዋል። እነዚህ ሰዎች እኮ እንደሱ አይነት ችሎታ አለን የሚሉ ነበሩ በዚህ በፊት። አሁን ግን ምን ይላሉ? ንጉሥ ሆይ ህልሙን ንገረን፣ እኛ ፍቺውን እነግርሃለን አለ። በዛ ጊዜ ተቆጣ። ንጉሥ ተቆጣ ሲባል እንደው ፊቱ ጠቆረ። ምን አይነት ሰዎች ናቸው? አይደለም እኮ ያለ ምንድን ነው ያለ? እዚህ ትቆረጣላችሁ የሚለውን አማርኛ ነው። ትቆረጣላችሁ ምን ማለት ነው ታውቃላችሁ? አይሲስ አሁን በየቦታው ሰይጣን ተጠናውቶ ጤነኛ የሆኑ ሰዎችን ምንም ያላጠፉ ሰዎችን አንገታቸውን ይቆርጣል። ይሄኛው ግን አሁን ይህን ህልሜን ከላይ ካልፈታችሁ ነገሩንም እንደሆነ ካልነገራችሁ አለቀ። ከዛ ደግሞ ቤታችሁ ምን አደርጋለሁ? የቆሻሻ መጣ ያደርገዋል። እንዲህ አይነት ከባድ ነገር ደግሞ የዝም ብሎ አቅም የሌለው ሰው የምናገር ንግግር አለ። ንጉሥ ነው የፈለገውን የሚያደርጉ እንኳን እና እነሱ ሌላው እንዳለ አካባቢ ታውቃላችሁ። ሰላም ሁሴን አንድ አካባቢ የሚቃወሙት ሰዎች በመርዝ ጋዝ ባሉበት ቦታ ደርቀው እንዲቀሩ እንዳደረገ ታውቃላችሁ። የቆመ እንደቆመ የተቀመጠ እንደተቀመጠ እንዲሁ ብሎ ቀረ። ይሄ ግን ከእሱ የሚበልጥ ሰው ነበረ። ራቅ ብቻ ነበረ የሚገዛ ነበር። እና እንዲህ አለ እንዲህ ስል ጠቢባኑ እንግዲህ እርስ በርስ መታየት የሆነው በግምት ይህንን ያየው እንዳይሉ ምናልባት ንጉሱ እየፈተናቸው ከሆነስ እነዚህ ሰዎች ከዚህ በፊት ከአማልክት ጋር ግንኙነት አለን፣ እኛ የማናደርገው ነገር የለም፣ የማናውቀው ነገር የለም የሚሉ ሰዎች ናቸው። አሁን ይህንን ነበር ያየው፣ ፍቺ ይሄ ነው ብሉ ሰውየው አውቆ ከሆነ ምን ሊሆኑ ነው? ፊት ከተናገረው የከፋ ፍርድ ነው የሚደርስባቸው። ስለዚህ እንደዚህ ማድረግ አልደፈሩም። ስለዚህ ምን አለ? ቁጥር 10-11 ከሌዳውያኑ በንጉሱ ፊት መልሰው የንጉሱን ነገር ያሳይ ዘንድ እነዚህን ነገሮች በደንብ ሰው የንጉሱን ነገር
ያሳይ ዘንድ የሚችል ሰው በምድር ላይ የለም። ምንድን ነበር ይሉ የነበረ ስለ ራሳቸው? እንችላለን። የማንችለው ነገር የለም፣ የማንፈታው የለም፣ የማንፈታው እንቆቅልሽ የለም ነበር የሚሉት ነበር። ከአማልክት ጋር ግንኙነት አለን የሚሉ ናቸው። አሁን ግን ምን አሉ? የንጉሱን ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም አለ። ከነገስታት ታላቅና ኃይለኛ የሆነ ደግሞ እንደዚህ ያለ የህልም ትርጉምን ተርጓሚንና አስመተኛን ከሌላዊን አልጠየቀም። እንዲህ አይነት ጥያቄ ማንም ሰው ጠይቆ አልጠየቀም። ንጉሱም የሚጠይቀው ነገር የቸገረ ነው። ምን ማለት ነው? መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሱ ፊት የሚያሳየው ማንም የለም አለ። ይሄ የሞተ ነገር ነው። ይሄ መቼም ብትቆርጠንም ብትፈልጠንም ምንም ብታደርግ ይሄንን መፍታት አንችልም አለ። በሌላ ቀን እኮ አንችልም። ይህንን ፍቺ ሰው ሊሰጥ አይችልም። ይህን ነገር ሰው ሊያውቅ አይችልም። መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር ታዲያ ከነዚህ አማልክት ጋር ግንኙነት አለን ይላሉ። ለምን አይጠይቋቸው? እንግዳ ሳይመጣ ሁሉ ሴት፣ ዝናብ ሳይመጣ ሁሉ ቤት ይባላል። እንዲህ አይነት ነገር አንቆ እስኪይዘው ድረስ ሰው ሁሉም ሰው ይመስላል። የእኛም ክርስትና የሚፈተንበት ጊዜ አለ። በእውነት እግዚአብሔርን ማምለካችን፣ በእውነት እግዚአብሔርን መከተላችን የሚፈተንበት ጊዜ አለ። እየሰበከ እየዘመረ ምን እያደረገ ኖሮ ልክ ጴጥሮስ እንዳለ ስንት ቀን ቆየ ጴጥሮስ ከአንተ ጋር እሞታለሁ ብሎ ዘራፍ ካለ ጌታ ኢየሱስ ክርስቶስን ሶስት ጊዜ እስኪክድ ድረስ ስንት ቀን ነበር የቆየው? ስንት ሳምንት ነው? ስንት ዓመት ነው? ከዛው ቀን አይደል? ክርስትና ምስጢር አለው። ሰው ልኩን ማወቅ አለበት። ሰው ድካሙን ማወቅ አለበት። ሁሉም በሚችል በእግዚአብሔር ክንድ መደገፍ አለበት። ያለዚያ ግን አፉን ይዞ ዝም ማለት ነው ያለበት። ሰው አያውቅም፣ ሰው አይችልም። ይችላለሁ፣ አውቃለሁ፣ አደርጋለሁ እያለ መዘባረቁን ማቆም እጄን በአፌ ላይ አኖራለሁ አይደል ያለው ኢዮብ። ለምንድን ነው እንዲህ ያለ? መጀመሪያ ምን ይል ነበር? የት ላገኘው ይፋረድ ዘንድ እግዚአብሔርን እያለ ሲሞክር ነበር። እሱም እነዛ ሲያሳጡት ሲከሱ ነበር ሶስት ወዳጆች። ይሄ ነገር ሁሉ የመጣ ኃጢአተኛ ብትሆን ነው፣ እግዚአብሔርን ብትበድል ነው፣ እግዚአብሔር የበደለውን ሰው እንደሚቀጣ እግዚአብሔር ሰይጣን አለ እና እሱ ግን ንጹሕ ነበር በእርግጥ። ነገር ግን ይሄ ሁሉ ንጹሕ ሆኜ ሳለ ለምን ይደርስብኛል? እግዚአብሔርን እንድጠይቀው የት ላገኘው ይፋረድ ነበር እያለ ሲሞክር ነበር። በኋላ እግዚአብሔር እንዲህ እኮ ነው አይደለም ያለው። እግዚአብሔር ጥያቄ ነበር ጠይቀው ነበር። እሱ እንዲመልስ ሳይሆን የት ነበር ብያለ። ይህም ባደረጉ ጊዜ እንዲህ በሆነ ጊዜ ይህ ምድርን ያለ እጅ እንዲህ ባስቀመጡ ጊዜ እነዚህ ሁሉ በእጆቹ ናቸው። የት ነበር እያለ ስለው እጄን በአፌ ላይ አኖራለሁ። መስማትን በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ቀን አለ። ለምን ታዲያ ሰው በትሕትና አይኖርም? ለምን በፈሪሃ እግዚአብሔር አይኖርም? እንደዚህ ከምፎክር ስለዚህ የቸገረ ነው አሉ። በፍጹም አንችልም አሉ። እንችላለን ይሉ የነበረ አሁን እንግዲህ ልካቸው ታወቀ። ኃይለኛ ፈተና ነው የገጠማቸው። ስለዚህ ከዚህ የተነሳ ንጉሡ በጣም ተናደደ። 2:16 እንዳንበብላቸው ዳንኤል በጣም ተናደደና ምን አለ? ይገደሏል። ቅድም ዝም ብሎ ቆጣሎ ቆሻሻ ይጣላል ቃል ነው። አሁን ግን ትእዛዙ ምን የሚል ነው? ጠቢባን የተባሉ ሰዎች በሙሉ እነዚህ ኮከብ ቆጣሪዎች፣ አስመተኞች፣ መተተኞች፣ ህልም ተርጓሚዎች በሙሉ ይገደሉ። አርዮክ የተባለ ሰው ስልጣን ሰጠው። ሂድና ጀምር ፍጅ አላቸው አለው። በዛም ጊዜ ይህን ሰው ዳንኤል አገኘው። ከዳንኤል ጋር ተገናኘ። ለምንድን ነው
ዳንኤል እንደው በዚህ ቦታ ምን ይላል? ጥቅሱን ከማንበብ በፊት በዚያ ጊዜ ዳንኤል አለው ግን በፈሊጥና በማስተዋል ተናገረው ይላል። ፈሊጥ ምንድን ነው? ምንድን ነው ዶክተር? ፈሊጥ በብልሃት በጥበብ አነጋገር። ዳንኤል ከጠቢባን አንዱ ነው። ምንም እንኳን ያ ምርኮኛ ያ ባሪያ እየተባለ ሌላ ጊዜ እኮ ትልቅ ስልጣን አለ። ሲፈልጉ ያ ባሪያ ነው ስቲል ከጠቢባኑ ነው የሚቆጠር። ስለዚህ በጥበብ አነጋገር ለምንድን ነው ይሄ እንዲህ አይነቱ ችኮላ ብለው ስለው ዳንኤል 2:16 ዳንኤልም ገብቶ ፍቺውን ለንጉሱ የሚያስታውቁበትን ጊዜ ይሰጠው ዘንድ ንጉሱን ለመነ። ሰውየውን ምንድን ነው እንደዚህ ስለው ሰውየው ነገረው። እንደዚህ ነው ንጉሱ ማለመ ጠፋበት። እዚህ ያለ ጠቢባን በሙሉ መፍታት አልቻለም። እኔ በጣም የሚያሳስበኝ ነገር ካለ ለምን ዳንኤል ከነዚህ ጠቢባን ጋር ያልተጠራው? ለምን አልሄደም? በተጠሩ ጊዜ እነዚህ ፈለጋቸው። ህልሙ ጠፋበት የሚፈቱ አዋቂ ሰዎች ናቸው የተጠሩ። የሚገርማችሁ ያኔ ትምህርት ጨርሰው ሲፈተኑ በባቢሎን ሀገር ውስጥ ካሉ ሰዎች ሁሉ 10 እጥፍ በልጠው የተገኙ እነ ዳንኤል ናቸው። አይደለም? ከእነዚህ ሁሉ የሚበልጥ ጥበብ ነው ያላቸው። ግን ለምን አልተጠሩ? ለምን አልመጡ? ንጉሱ አልፈለገም እና ይመስላቸዋል። እንግዲህ ምስጋናን ለመውሰድ እነዛ ብቻ ተሰብስበው ብቻቸውን ሽልማት ሁሉ አለ፣ ምስጋና ብቻ ነው። ስለዚህ እነ ዳንኤልን አላሰቡም ጠቢባን። እኛ ቶሎ ብለን ሄደን እንደ ጥሯችን ከባዥረን የሚሰጠውን እኛ እናገኛለን። ግን አሁን ምን ሊያገኙ ነበረ? ሞት ሊያገኙ ነበር። አልጠግባይ ሲተፋ ያድራል ይባላል። እንደው ዳንኤልን ይዘው ቢሄዱ ኖሮ ዳንኤል ከመሄዱ በፊት ምን ያደርግ ነበር? ልክ አሁን እንዳደረገው እግዚአብሔርን ጠይቅ ነበር። ከችግር ይገላግላቸው ነበር። እነሱ የተሻለ ነገር እናገኛለን ብለው ሞት ያገኙ ነበር። ለማንኛውም ንጉሱ ጋር ውሰደኝ አለው። ንጉሱ ጋር ወሰደው። ንጉሱን ለመነው፣ ጊዜ ስጠኝ አለ። እኔ ከዚህ በፊት አልሰማሁም አልነገረኝም ብሎ ይሁን ምን ይሁን አላውቅም፣ ብቻ ጊዜ ስጠኝ አለ። እንዴት ነው እንደዚህ የለፈው? እሱ ሳይኪያትሪስት አይደለም፣ የሰው ጭንቅላት አያነብ። ለምንድን ነው እንዲህ የደፈረው? የእምነት ሰው ነበር። አምላኩን ያውቅ ነበር። የፈለገ ነገር የፈለገ ነገር ይጥፋበት፣ እግዚአብሔርን ያምን፣ እግዚአብሔርን ያውቅ። ይሄ እኮ አደገኛ ነው። ከነዚያ ሰዎች የበለጠ አደጋ ሊያስከትል የሚችል ነገር ሊገለው የሚችል እንደዚህ ትደፍራላችሁ? እንደዚህ አይነት ነገር እግዚአብሔርን ጠይቄ እግዚአብሔር ያሳየኛል ጊዜ ስጠኝ ትላላችሁ? ሰው ዳንኤል በእምነት ይደፋል። ዳንኤል 2:17-19 አነባለሁ። የዚያን ጊዜ ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹን ከቀሩትን ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያ፣ ለሚሳኤል፣ ለአዛሪያ አስታወቃቸው። ይሄ የአይሁዳዊ የራሳቸው ስሞች ናቸው። ሲድራቅ፣ ሚሳቅ፣ አብደናጎ የሚለው ባቢሎናውያን የሰጧቸው ስሞች ናቸው። እነዚህ ስሞች ትክክለኛ ስማቸው አናንያ፣ ሚሳኤል እና አዛሪያ ናቸው። ለሶስቱ ወዳጆቹ ነገረ። ከዛ ምንድን ነው ያደረጉት? የዚያን ጊዜም ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። ምንድን ነው ያደረጉት? ቀድሞ ነገር ምንድን ነው ያለው? ጠቢባኑ እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ። ስለዚህ ጸሎት አደረጉ። እግዚአብሔር አምላክ ምንድን ነው? ብዙ ሰዎች ህይወታቸውን ሊያጡ ነው። ይህ የጠንቋዮቹ፣ የመተተኞቹ፣ የአስመተኞቹ፣ የህልም ተርጓሚዎቹ ሞት ብቻ ሳይሆን በዚህ ምክንያት እግዚአብሔርን የሚፈሩ ሰዎችን ሊሞቱ ነው። ጓደኞቹ ይሞታል፣ እሱ ይሞታል። ስለዚህ እግዚአብሔርን ምሕረት ይለምኑታል። እግዚአብሔርን ጠየቁት። እግዚአብሔር ምን አደረገ? ወዲያው ገለጠለት። ለንጉሱ ያሳየውን ነገር አምጥቶ ፊቱ አኖረ። እግዚአብሔር ለሚታመኑት ታማኝ ነው። እግዚአብሔር የማያደርግላቸው ነገር የለም። አንድ ቀን ያሏቸው ትስላቸው የእግዚአብሔር ሰዎች ላይ የምትናገሩትን ተጠንቀቁ፣ የምታደርጉትን ተጠንቀቁ ያልኳቸው።
እግዚአብሔር ሰዎቹን እንደ ራሱ ነው የሚያያቸው። እንደ አይኔ ብለን እንጠብቃቸዋለን። በምንቸገረው ለንጉሱ ንጉሥ ስለሆነ ማወቅ ስለፈለገ አሳየው። ለዳንኤል ባላሳየውስ ነው። ከዳንኤል አይሰውርም። ምንድን ነው ያለው ለአብርሃም? ሶዶምና ገሞራን ሊያጠፋ በመጣ ጊዜ ከባሪያዬ ነው ከወዳጄ ከአብርሃም የማደርገውን ነገር እሰውራለሁ እጠብቃለሁ አይደል? አብርሃምን አማክሮ መስራት የለበትም። ግን አብርሃም ወዳጁ ነበር። እግዚአብሔርን የሚፈሩትን፣ እግዚአብሔርን የሚታዘዙትን፣ እግዚአብሔርን የሚሰሙትን ሰዎች እግዚአብሔር እንደ ወዳጆቹ ነው የሚያያቸው። የተሰወረን ነገር ይገልጥላቸዋል። ለሌሎች የማይታይ የማይታወቅን ነገር ያሳውቃል፣ ያሳያቸዋል። ለምን? ለሌሎቹ ጭምር መድኃኒት ይሆናል። ዳንኤል ነገሩን አየ፣ በቃ እንዲል አይደለም። እነዛን ቆሻሻዎቹን ሰዎች እግዚአብሔርን የማያምኑትን ጭምር ሕይወታቸውን ለማዳን ምክንያት የሆነው ዳንኤል ይህንን አየ ይላል። ተገለጠለት። ዳንኤል እግዚአብሔርን አመነ፣ ሄዶ ጠየቀው፣ እግዚአብሔርን ምስጢሩ ገለጠለት። እንደዚህ ታደርጋላችሁ፣ እንደዚህ እናደርጋለን። ብዙ የቸገረ ነገር አለ በዚያ መፍትሄ የሌለው መልስ የማናገኝለት ነገር ብዙ አለ አይደል? እዚህ ስንቸገር መፍትሄ ስጠፋ መላስና ራስ ጨለምብን ወዴት ነው? በእግዚአብሔር እናምናለን፣ ወደ እግዚአብሔር እንጮኻለን፣ እንጠይቃለን፣ እግዚአብሔርን ያሳውቀናል ወይስ ከሰው ጋር እንማከራለን? መፍትሄ እናገኛለን ብለን እንወጣለን። ዳንኤል ይህንን እንዳየ ከተንበረከከበት ተነስቶ ወደ ንጉሱ ቤተ መንግስት የሮጠ ይመስላችኋል? ብዙ ጊዜ እነሱ ነው የሚያደርጉት ሰዎች አለ። እንዲህ አይነት በተለይ እንዲህ አይነት ነገር አግኝቶ ሰው ለነስድራቅን ለመናገር ጊዜ ላይኖረው ይችላል። እየሮጠ ወደዛ ማየት ነበረበት፣ ግን ያደረገውን ነገር የለም። ዳንኤል 2:19 እስከ 23 ዳንኤልም የሰማይን አምላክ አመሰገነ፣ ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገስታትን ያፈልሳል። ይህ ጸሎቱ ራሱ ምን እያደረገ ነው ያለ? ህልሙን እየተናገረ ነው። ምን አለ? ከጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ድረስ ይባረክ። ምክንያቱም እግዚአብሔር አንድ ጊዜ ታይቶ የሚጠፋ ከፍ ብሎ ከብሮ የሚዋረድ ተገኝቶ የሚሄድ አይደለም። እግዚአብሔር ለዘላለም የሚኖር አምላክ ነው። እነዚህ መንግስታት ሲመጡ ሲሄዱ ሲወጡ ሲነሱ እሱ ሁልጊዜም እዚያው ነው ያለ። ስለዚህ ምን አለ? ጊዜያትን እና ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትንም ያስነሳል። ጥበብን ለጠቢባን እውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል። አሜን። በጨለማ ያለውን ያውቃል። እግዚአብሔር አያይም፣ እግዚአብሔር አያውቅም፣ ሰው የለም፣ እኔ ብቻዬን ነኝ ብለን የምናደርገውን በስውር ስፍራ ያለውን ጭምር ያያል እግዚአብሔር። ብርሃን ከእሱ ዘንድ ነውና ጥበብንና ኃይልን የሰጠኝ እኛም የለመንህን ነገር አሁን ያስታወቀኝ አንተ የአባቶች አምላክ ሆይ የንጉሱን ነገር አስታውቀኸኛልና እገዛለሁ፣ አመሰግንህም ማለት እግዚአብሔርን አመሰገነ፣ እግዚአብሔርን አከበረ፣ ወደ እግዚአብሔር ተመለሰ፣ እግዚአብሔርን ጠየቀ፣ እግዚአብሔር ገለጠለት። ስለዚህ እግዚአብሔርን አመሰገነው። ከዛ በኋላ በዚህ ምክንያት ሊጠፉ የነበሩ የባቢሎን ጠቢባን ሁሉ ተረፉ። አይደለም ለጻድቅ የሆነ ምንድን ይባል? ለኃጢአን የመጣው ጻድቁን ይነካል። ይሄኛው ደግሞ ለጻድቁ የመጣው ለኃጢአን ተረፈ። እንዴት አይነት መልካም ነገር መሰላችሁ! እግዚአብሔርን የታመነ አንድ ሰው፣ እግዚአብሔርን የሚፈራ አንድ ሰው ለብዙ ሰዎች መድኃኒት ነው። ዓለማችን አሁን በጤና ያለችው ጤና ስላቸው እንዲህ የሆነች በጤና አለ ትላላችሁ፣ ትለኛለህ ትሉን ይሆናል ነው። ዓለማችን በሰላም ያለችው ያልጠፋችሁ ለምን ታውቃላችሁ? ቤተ ክርስቲያን ስላለች፣ የእግዚአብሔር ሕዝብ ስላለ። ባይሆን ኖሮ አንዲት ሰከንድ እንኳን መቆየት አይችልም። ምድር ባዶ ትሆን ነበር።
ስለዚህ በእነሱ ምክንያት ተረፉ። ዳንኤል 2:24 ከዚያ በኋላ እግዚአብሔርን ካመሰገነ በኋላ ዳንኤል ንጉሡ የባቢሎንን ጠቢባን ያጠፋ ዘንድ ወዳዘዘው ወደ አርዮክ ገባ። በገባም ጊዜ የባቢሎንን ጠቢባን አታጥፋ፣ ወደ ንጉሡ አስገባኝ፣ እኔም ፍቺውን ለንጉሡ አሳያለሁ አለው። ገልጣለሁ፣ ነግረዋለሁ ማለት ነው። አሁን የሚገርማችሁ ይህኛው ግደል የተባለው ሰውዬ የሚናገረውን ነገር ስሙ። በዚያን ጊዜ አርዮክ ዳንኤልን በፍጥነት ወደ ንጉሡ ይዞት ገባ። ዳንኤል እንዳየ ነበር በፍጥነት መሄድ ነበር። አሁን ምን ያደርጋል? ይሄኛው ሰውዬ በፍጥነት እየሮጠ ሄደና ምን ሊል ነው? ከይሁዳ ምርኮኞች ቅድም ያልኳቸው ምን ነበር? ዳንኤል ትልቅ ሰው ነው። የዚህ አሁን ግደል የተባለ ሰው ኃላፊ ትልቅ ስልጣን እና እንደ ጫጩት እያንጠለጥለው እየገፋ ወሰደና ከይሁዳ ምርኮኞች ያለው ለንጉሡ ፍቺ የሚያሳየውን ሰው አግኝቻለሁ አለ። እሱ ነው ያገኘ። የት ነው ያገኘ? ዳንኤል አይደለም እንደ የመጣው እሱ ነው። እዩ የተዛባ ጭንቅላት ያላቸው እግዚአብሔር የሌላቸው ሰዎች አነጋገራቸው፣ ድርጊታቸው፣ ነገረ ስራቸው የተበላሸ ነው፣ መስመር ያልያዘ። ከእነዚህ ሰዎች አንድን ነገር ትክክለኛ ነገር መጠበቅ ማለት ከእብድ ጤነኛ ነገር እንደመጠበቅ ነው። እነዚህ የተስተካከለ ነገር መናገር ጤነኛ ነገር ማድረግ አይችልም። እኛ እኮ ሰው መስሎ ከሰዎች ጋር እንዲህ ለምን አይሆንም እንዲህ ለምን አያደርግም እንላለን። እሰይ አግኝቻለሁ። ዳንኤል 2:25 ላይ ፈልጎ ያገኘው ይመስላል። ፈልጌ ያገኘው አይነት ዳንኤል 2:26 ላይ ንጉሡም ያየሁትን ሕልምና ፍቺውን ታስታውቀኝ ዘንድ ትችላለህ አለው። እሱን ደግሞ ዳንኤል ምንድን ነው ያለው? እኛ ብንሆን ምንድን ነው የምንለው? ኦልሬዲ እግዚአብሔር አሳይቶኛል፣ ትርጉሙን ሁሉ ነግሮኛል። አሁን ንጉሡ ይህን ማድረግ ትችላለህ ወይ ብል ምንድን ነው እንደ ዝም ብለህ አስቡ። አሁን ዝም ብላችሁ በክርስትና እግዚአብሔር ምን ይላል ሰው ምን ይለኛል ብላችሁ አታስቡ። አንቺ ብትሆን አንተ ብትሆን እንደዚህ አይነት ጥያቄ እግዚአብሔር መልሱ ሰጥቷል ይዛል። ምንድን ነው የምትመልሱት? አዎ መልሳለሁ። ንጉሡ 1000 ዓመት ንገስ። ይህንን ነገር አነባለሁ። አሁን ስሙ ዳንኤል 2:26 ጀምሮ ብዙ ቁጥሮችን አነባለሁ። ንጉሡ የጠየቀውን ምስጢር ዳንኤል ነው አሁን ይመልስ። ንጉሡ የጠየቀውን ምስጢር ጠቢባንና አስማተኞች፣ የሕልም ተርጓሚዎችና ቃላተኞች ለንጉሡ ያሳዩ ዘንድ አይችሉም። ምን እያደረገ ነው? እነሱ የተናገሩትን ቃል እያጸና ትክክል ናቸው፣ አይችሉም። ግን ምን አለ? ነገር ግን ምስጢር የሚገልጥ አምላክ በሰማይ ውስጥ አለ። እግዚአብሔር ይመስገን። ምስጢር የሚገልጥ የተደበቀን የሚያሳውቅ ለጠቢባን ጥበብን ለአስተዋዮች እውቀትን የሚሰጥ ሁሉን ነገር የሚያደርግ እንቆቅልሽ የሚፈታ አምላክ በሰማይ ውስጥ አለ። እሱም በኋለኛው ዘመን የሚሆነውን ለንጉሡ ለነቡከደነፆር አስታውቆታል። እኔ አስታውቆታል። በአልጋህ ላይ ሆነ ተመልከቱ። ሕልሙንና ፍቺውን ብቻ አይደለም እያየ ያለው አሁን ዳንኤል። በአልጋህ ላይ የሆነው ሕልምና የራስ ራእይ ይህ ነው። አንተ ንጉሥ ሆይ ከአንተ በኋላ የሚሆነው ምን እንደሆነ በአልጋ ላይ ታስብ ነበር። ይህንንም ነገረው። ለንጉሡ የታየውን ምስል አሳይቶ ፍቺ ይሄ ነው ብቻ ብል በቂ ነበር። ተመልከቱ፣ ያስብ የነበረውን ነገር ጭምር ነግሮ ይህን ታስብ ነበር አለ። ምስጢርንም የሚገለው የሆነውን ነገር አስታውቋል። ምን ማን የገለጠልን? እግዚአብሔር። ነገር ግን ይህ ምስጢር ለእኔ መገለጡ ተመልከቱ። አሁንም ሌላ ደግሞ ይህ ምስጢር ለእኔ መገለጡ ለእኔ ፍቺው ለንጉሡ ይታወቅ ዘንድ አንተም የልብን አሳብ ታወቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጡ አይደለም። እንዴት ደስ ይላል! መጀመሪያ ነገር ክብሩን ክሬዲቱን ሁሉ ለእግዚአብሔር ሰጠ፣ ወደ ማንም አልሮጠም። አሁን ደግሞ የሌሎችን ሕይወት ሁሉ ሊያድን ሲሄድ እግዚአብሔር ሁሉ ነገር ገልጦለት ሳለ አሁን በማለት ፈንታ ምን አለ? አሁን እነዚህ ሰዎች በፍጹም ይህንን ፍቺ መፍታት አይችሉም። እግዚአብሔር በሰማይ ያለ ይህንን መግለጥ የሚችል አለ። እግዚአብሔር አሁን በሰው ፊትም ክብር ሰጠው። ከዛ በኋላ ስለ ራሱ ሲናገር ይህንን እግዚአብሔር ለእኔ የገለጠልኝ ከሌሎቹ የተሻልኩ ሰው የሚበልጥ ጥበብ ስላለኝ አይደለም አለ። አንተ ታስብ የነበረውን ያሳየህ ነገር ፍቺውን እንድታውቅ ነው እንጂ እኛ እንደዚህ እናደርጋለን።
እንኳን እግዚአብሔር አሳይቶን እግዚአብሔር ያላሳየን የሌለን ነገር እንዳለን አድርገን አይደለም የሚሰማ እኔ ከማን አልሽ እኔ ምን ማላውቀው ነገር ካለ አይነት ቅድም እንደዛ እንደምን እግዚአብሔር ይቅር ይበላል። አንተም ንጉሥ ሆይ ታላቅ ምስል አየ። አሁን ህልሙን ያየውን እየነገረው ነው። እስከዛ ድረስ እኮ ይሄ ሰው ምን ሊናገር ነው እያለ ሰውየው ህልሙ የጠፋበታል። ይህ ምስል ታላቅና ብልጭታው የበዛ ነበር፣ በፊትም ቆሞ ነበር፣ በመልኩም ግሩም ነበር። የዚህ ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹ ብር፣ ሆዱና ወገቡ ነሐስ፣ ጭኖቹ ብረት፣ እግሮቹ እኩሉ ብረት፣ እኩሉም ሸክላ ነበር። እጅም ሳይነካው ድንጋይ ከተራራ ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግር ወይም እግሮች ስመታና ስፈጭ አየ። የዚያን ጊዜ ብረቱና ሸክላው ነሐሱና ብሩ ወርቁም በአንድነት ተፈጩ። በመከርም ጊዜ በአውድማ ላይ እንዳለ ብቅ ሆነ፣ ነፋስም ወሰደው፣ ቦታውን አልታወቀም። ምስሉንም የመታው ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ አለው። እዛ ጊዜ ዳንኤል ምን ያለ ይመስላል? ማን ነው ነቡከደነፆር ምን ያለ ይመስላቸው? አልተጻፈም፣ ግን ምን የሆነ ይመስላቸዋል? እንደው ገምቱ። ይህንን ህይወት ያለ ከተቀመጠበት ብድግ ያለ ነው ይመስላል። ትክክል ነው። ይህንን ነገር ነበር ያየው። ይሄ ነበር የጠፋው ጭንቅላት። በጣም አስገራሚ የሆነ ነገር ይህን ካየው በኋላ ጠፋ። አሁን ግን ይሄን ልክ እንዳልከው ይህንን ያየው አንተ እንደው እንዴት አነሳው ብለው ያለ ይመስለኛል። ዳንኤል ቀድሞ ነግሮታል። እኔ ከኔ ያለብን ብሎታል። ከ600 ዓመታት አንስቶ እስከ ዓለም ፍጻሜ ድረስ ያለው ታሪክ በሙሉ የያዘ ነው። ዳንኤልም ህልሙ ይህ ነው፣ አሁንም ፍቹን በንጉሡ ፊት እንናገራለን። ዳንኤል 2:37 ህልሙን ነገረው። ይህንን ነበር ያየው አለ። ንጉሡ በጣም ደስ አለ። አሁን ደግሞ አለ ፍቹን በንጉሡ ፊት እንናገራለን። ማና ማን እዛ ውስጥ ያለ አርዮክና ዳንኤል ናቸው እና ወይስ ሌሎች ጠንቋዮች ጠቢባን ጭምር? ማና ማን ማለት ነው? እግዚአብሔር እነሱ ተኝቶ ያስብ የነበረውን የነገረው ወዳጁ ማለት ነው። ከእግዚአብሔር ተለይቶ እሱም ብቻውን አይደለም ያለው፣ እግዚአብሔር እነሱ ተለይቶ አይደለም ያለው፣ አብሮ ነው። እንናገራለን። ዳንኤል 2:37 እና 38 አንተ ንጉሥ ሆይ የሰማይ አምላክ መንግሥትና ኃይልን ብርታትና ክብርን የሰጠ የነገሥታት ንጉሥ አንተ ነህ። ደስ የሚል ነው አይደል? እንዲህ አይነት ነህ የሚለኝ ሰው መቼም በሕይወት ልክ አላገኝም። ምክንያቱም ያንን ቦታ ይማላል ወደፊትም አልይዝም። ጌታ ስመጣ ግን ከዚያ የተሻለ ቦታ አለ። እንደው ንጉሡ በእውነት ፊች ከህልሙ የበለጠ አሁን በዚህ የበለጠ የሚደሰት ነው። ምንድን ያለው? አንተ ንጉሥ ሆይ የሰማይ አምላክ መንግሥትን፣ ኃይልን፣ ብርታትን፣ ክብርን የሰጠ የነገሥታት ንጉሥ አንተ ነህ። በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊትን የሰማይ ወፎችንም በእጅ አሳልፎ ሰጥቶሃል፣ ለሁሉም ገዥ አድርገዋል። አንተ የወርቁ ራስ ነህ። ዘይን ብቻ ብለው ያናዋል ብለው ይህን ንጉሡ ምንኛ በተደሰተ አሁን ንጉሥ የሚጠላ ነገር አሁን ነው። ይሄኛው ግን በእውነት አይደለም። ይሄ መቼም ሊሰማ ከሚፈልገው በላይ ነው። መቼም ፌንት የሆነ ይመስለኛል በደስታ ተወዳዳሪ ያልተገኘለት መንግስት ነበር። ብታው 39ኛ ነው። ከአንተ በኋላ ከአንተ የሚያንስ ሌላ መንግስት ይነሳል። እቺን በጣም ነው የሚወደው አይደል ንጉሥ? በአርኪኦሎጂ ጥናት በተገኙት የባቢሎን ህንፃዎች ላይ የተጻፈ ነገር አንድ ነገር ላምብላችሁ። ይሄ ትልቁ ሰውዬ ያጻፈ ይህን ቤት ለህዝብ አድናቆት ሰርቻለሁ። እኔ ባሰብኩበት ውበት እጅግ ብዙ ሰዎች ይገረማል። ይህ ቤት ለዘላለም ይህ ነው። እንጋበት እሱም የለም እንዲህ ብሎ ሁሉ አጻፈ። ምክንያቱም ለምንድን ነው ለዘላለም ይኑር
ይህ ያለፈ ስናጠና የነበረው አይነት ዘላለም አይደለም። እሱ የሚያስብ የምር ዘላለም ቤቱም እሱም መንግስቱም ለዘላለም እንዲኖር ነው የሚፈልገው። ከእሱ በኋላ ምንም ሊመጣ አይፈልግም። ግን እግዚአብሔር ይመጣል አለ። ህልሙን ያሳየው እግዚአብሔር፣ ፍቺውን የሰጠው እግዚአብሔር። አሁን ደግሞ አንተ እንዲህ አይነት ትልቅ ሰው ነህ፣ ይህን አድርግልሃለሁ፣ ሁሉ ይገዛልሃል፣ ወፎቹ ሳይቀሩ በእጅ ሰጥቻለሁ ብለው ሲያበቃ ከአንተ በኋላ ሌላ ይመጣል ያለው እሱ ራሱ ነው። ስለዚህ ለዘላለም ይኑር ብሎ ጻፈ። ምን አደረገ? መሄዱ አይቀርም። ለምን ይመስላችኋል? በዳንኤል ምዕራፍ 3 ላይ ይህ ምዕራፍ 2 ነው አይደለም? 60 ክንድ ወርቅ ያሰራ። ለዚህ ነው የወርቁ ራስ ሌሎቹ አላትን ከአንተ በኋላ የተባሉ። ስለዚህ ነው እግዚአብሔር ወይ እዚህ ላይ እንደነገርከኝ ከሆነ የመጀመሪያውን ጥሩ አድርገህ ተናግረሃል፣ ቀጥሎ ያለው ልክ አይደለም አሉና ሙሉ ወርቅ ሰራ። 60 ክንድ ምን ማለት ነው? በሙሉ የኔ መንግስት ነው የሚሆነው። ከኔ በኋላ ሌላ ምንም አይመጣም እስከ መጨረሻ ድረስ። ምናልባት የፈረሙት ያችን ድንጋይ ብቻ አልለወጠም። ወርቅም ብቻ ቢሆንም ድንጋይ መምጣቷ አይቀርም። ግን ታዲያ ወርቅ ብቻ አይሆንም። ወርቅ ብቻ አደረገ። ዓለም በሙሉ ሀገር በሙሉ ህዝቡ በሙሉ እንዲሰግድ ጠየቀ። ያንም 3 ሰዎች እምቢ አሉት። ታውቃላችሁ፣ ተጣሉ ሰዓት ውስጥ አብሯቸው ነበረ ጌታ። አልተቃጠሉም። ሲወጡ የዳንኤል አምላክ፣ የሲድራቅ አምላክ፣ የሚሳቅ አምላክ ዋጋ የለውም። ልክ በህልሙ በተገለጸለት መሰረት ጥቅምት 13 539 ዓመተ ምህረት የባቢሎን መንግስት ወደቀ። ከአንተ በኋላ የዚያን ጊዜ በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁን ዕቃዎች አመጡ። ንጉሡና መኳንንቶቹ ሚስቶቹና ቁባቶቹ ጠጡባቸው። ይሄ ንጉሥ ማነው? ዳንኤል 5:3-7 ላይ የምታገኙ ብልጣሶር የተባለው የዚህ የናቡከደነጾር የልጁ ልጅ ነው። የናቡከደነጾር የልጁ ልጅ ነው። ምን ያደርጋል? ናቡከደነጾር አሸንፎ ነበር እስራኤልን አይደለ? እንዳልኳቸው በወቅቱ ያለውን ዓለም የሚገዛ እሱ ነበር እና ባሸነፈ ጊዜ ከእግዚአብሔር ቤት ያሉትን ዕቃዎች በሙሉ ማርኮ ነው የወሰደው። ምን ማለቱ ነው? ማንን አሸነፍኩ ነው? እግዚአብሔርን ጭምር አሸነፍኩ ነው። ስለዚህ ነው ስማቸውን ሁሉ የለወጠው። ዳንኤል ማለት አምላክ ፈራጄ ማለት ነው። እነሱ ግን ሌላ ስማቸውንም በአማልክቶቻቸው የሚያስተምሩ ትምህርታቸው ብሬኖሽ የሚባል ነገር በሙሉ አድርገዋልና አሁን እነዛ ዕቃዎች በአንድ ቦታ ተቀምጠው ነበር እንጂ ማንም አልነካቸው። አሁን ግን ይሄኛው ንጉሥ ምን ያደርጋል? አመጣ። ከመሳፍንቱ ጋር፣ ከመኳንንቱ ጋር፣ ከሚስቶቹ ጋር፣ ከቁባቶቹ ጋር ጠጡባቸው ይላል። በእነዛ ዕቃዎች የወይን ጠጅ እየጠጡ ከወርቅና ከብር ከነሐስና ከብረት ከእንጨትና ከድንጋይ የተሰሩትን አማልክት አመሰገኑ ይላል። እግዚአብሔር እንዲህ ያለ ነገር ሲሆን እንደ ሰው ዝም ብሎ ወዲያ አንድ ነገር ብልጭ የሚልበት አይነት አምላክ ሳይሆን እንዲህ አይነቱን ነገር አያልፋትም። በእንዲህ አይነቱ ነገር እንደ ዝም ብሎ ብሎ ይቅርታ ምናምን ነው። ይሄ አሁን እግዚአብሔርን በእንግሊዝኛው ዲፋ እያደረገን ያለ እግዚአብሔር ምንድን ነው አሸንፍ ያለው ከቤቱ ያመጣው ዕቃ ጭራሽ ማንም አላደረገም ነበር። ከፊት የነበሩት ይሄን አላደረገም ነበር። አሁን መጠጣት መስገድ ጀመረ። ያ ብቻ ሳይሆን ከድንጋይ ከወርቅ ከእንጨት የተሰሩትን አማልክት እያመሰገነ ይላል። እናንተ ናችሁ ትክክለኞች አማልክት፣ አንተ ነህ አምላክ እያለ እንጨትን ያመሰግን ነበር። በዚያን ሰዓት ይላል የሰው እጅ ጣቶች ወጥተው ይሄ ማለት እቺ ብቻ ይሄ ማለት እንግዲህ ይሄ መጽሐፍ ይችላል አይደል? ከዚህ በላይ ሌላ ነገር ሰው የእጅ ሌላ ምን ይሄ ነው ግድግዳ ላይ እንግዲህ እኔ ያለን ያስፈራስ ወጥተው በንጉሱ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፉ ይላል። መቅረዙ መብራት ባለበት ቦታ ላይ በሚታይ ንጉሱም የሚጽፉትን ጣቶች አየ። የዚያን ጊዜም የንጉሱ ፊት ተለወጠ፣ ሐሳቡ አስቸገረው። የወገቡ ጅማቶች ተፈቱ፣ ጉልበቶቹ ተብረከረኩ። ይኸው ነው አይደል? አንድ
ጣት ብቻ ማና እጅ ብቻ ነች። እግዚአብሔር ቢመጣ ነው አንድ መልአክ ይሰጥ ነው ምን ሊሆን አንድ ጣት እዛ በጻፈችው ፊቱ ተለወጠ፣ ሀሳቡ አስቸገረ፣ የወገቡ ጅማቶች ተፈቱ፣ ጉልበቶቹ ተብረከረኩ ይላል። እንደውም ያቃጭሉ ነበር ይላል። እንትኖቹ እየተጋጩ ይጋል። በሌላው ኮመንት ንጉሡም አስማተኞቹን አሁንም ካለፈው የማይማሩ ልክ እንደ ንጉሡም አስማተኞቹን ከሌዳውያኑ ቃላተኞቹን ያገቡ ዘንድ በታላቅ ድምፅ ጮኸ። አሁን በፍርሃት ነው የጮኸ። ሰው ላኩና አምጡልኝ አይነት በፍርሃት ከንጉሡም የባቢሎን ጠቢባን ሁሉ ጽሕፈትን ያነበበ ፍቺውን ያሳየ ሐምራዊ ግምጃ ይለብሳል፣ የወርቅ ማዕዳ በአንገቱ ዙሪያ ይሆንለታል፣ በመንግስትም ላይ 3ኛ ገዥ ይሆናል ብሎ ተናገረ። ምን ያደርጋል? የለም። ይሄ ሁሉ ሲሆን አሁንም እነ ዳንኤል የሚፈልጋቸው የለም፣ የሚጠይቃቸው የለም። ግን የንጉሡ እናት ገባችና በአባትህ በአያትህ ጊዜ እንደዚህ ያደረገ ሰው አለ። አሁንም እሷም ያለችው ልክ እንደ ቅድም ምርኮኛ ከእስራኤል የመጣ ምርኮኛ እንዲህ ያለ ሰው አለ፣ እሱን አስመጣ ተባለ። ተፈልጎ መጣና የዚያን ጊዜ ዳንኤል ወደ ንጉሡ ፊት ገባ። ንጉሡም ተናገረው። ዳንኤልም እንዲህ አለው፣ ንጉሡ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች የሆነ ዳንኤል አንተ ነህ። ንቀት ነው። ግድ የለም ሰው ይናቀር፣ ግምትና ቦታ አይስጠን። እግዚአብሔር የናቀውን ሰው አያከብርም፣ እግዚአብሔር ያከበረውንም ሰው አይንቅም። የአማልክት መንፈስ እንዳለብህ እውቀትና ማስተዋል መልካምም ጥበብ እንደተገኘብኝ ስለ አንተ ሰምቻለሁ። ታዲያ ቀድመህ አንተ ለምን አልጠራህም? አሁንም ይህንን ጽሕፈት ያነቡ ዘንድ ፍቺውን ያስታውቁ ዘንድ ጠቢባንን አስማተኞችን ወደ እኔ ገብተው ነበር። ነገር ግን የነገሩን ፍቺ ያሳዩ ዘንድ አልቻሉም። አንተ ግን ፍቺውን ትሰጥ ዘንድ የተቋጠረውን ትፈታ ዘንድ እንድትችል ሰምቻለሁ። ፍቺ የሚሰጥ የተቋጠረ የሚፈታ እግዚአብሔር ብቻ ነው። እግዚአብሔር ይመስገን። አሁንም የጽሕፈቱን ታነብ ዘንድ ፍቺውንም ታስታውቀኝ ዘንድ ብትችል ቅድም ያለውን ተስፋ ሐምራዊ ግምጃ ትለብሳለህ፣ የወርቅ ማዕተብ በአንገትህ ዙሪያ ይሆንልሃል፣ አንተን በመንግስት ላይ 3ኛ ገዥ ትሆናለህ። ዳንኤልም በንጉሡ ፊት መልሶ እንዲህ አለ፣ ስጦታ ለአንተ ይሁን፣ በረከትንም ለሌላ ስጥ። ነገር ግን ጽሕፈቱን ለንጉሡ አነባለሁ፣ ፍቺውንም አስታውቃለሁ። ንጉሥ ሆይ ልዑል አምላክ ለአባትህ ለናቡከደነፆር መንግስትና ታላቅነት ክብርና ግርማን ሰጠው። ስለሰጠውን ታላቅነት ወገኖችና ሕዝብ በልዩ ልዩ ቋንቋ የሚናገሩ ሁሉ በፊቱ ይንቀጠቀጡና ይፈሩ ነበር። ይፈሩ ዘንድ የፈቀደውን ይገድል፣ የፈቀደውን በሕይወት ያኖር ዘንድ ነበር። የፈቀደውን ያነሳ፣ የፈቀደውንም ያዋርድ ነበር። ልቡ ግን በታበየ ጊዜ መቼ ልቡ ግን በታበየ ጊዜ በኩራትም ያደርግ ዘንድ መንፈሱ በጠነከረ ጊዜ ከመንግስቱ ዙፋን ተዋረደ፣ ክብሩም ተለየው። ምንድነው የሆነው? 7 ዓመት በሬ ሆነ አይደል? በጠል ረሰረሰ። ያንን ማለት ነው። ይሄንን አይደል ልዑል አምላክ በሰዎች መንግስት ላይ እንዲሰለጥን የሚወደውንም እንዲሾምበት እስኪያው ድረስ ከሰዎች ልጆች ተለይቶ ተሰደደ። ልቡም እንደ አውሬ ልብ ሆነ። መኖሪያውም ከምድረ በዳ አህዮች ጋር ነበረ። እንዴት መዋረድ ነው! እንደ በሬ ሳር በላ፣ አካሉን በሰማይ ጠል ረሰረሰ። ብልጣሶር ሆይ አንተ ልጁ ስትሆን ይህን ሁሉ እያወቀ በሰማይ ጌታ ላይ ኮራ እንጂ ልብህን አላዋረደም። የመቅደሱን ዕቃዎች በፊትህ አመጡ። አንተም መኳንንትህም፣ ምስቶችም፣ ቁባቶችም የወይን ጠጅ ጠጣችሁባቸው። ከብርና ከወርቅ ከነሐስና ከብረት ከእንጨትና ከድንጋይ የተሰሩትን የማያዩትን የማይሰሙትን የማያውቁትን አማልክት አመሰገነ። ትንፋሽህንና መንገድህን ሁሉ በእጁ የያዘውን አምላክ አላከበርከው። ልክ ማለት ትንፋሻችንን መንገዳችንን በእጁ የያዘው ማለት ነው። እኛ ወጥተን የምንገባ እንደ ልባችን የምንኖር ይመስለናል። ትንፋሽና መንገድህን በእጅ የያዘውን አምላክ አላከበርክም። ስለዚህ እነዚህ የእጅ ጣቶች ከእርሱ ዘንድ ተልከዋል፣ ይህንንም ጽሕፈት ተጽፏል ይላል። የተጻፈውም ጽሕፈት ማኔ ተቀል ፋርስኒ ወይም ማኔ ተቀል ፋሬስ ማለት ነው። የነገሩ ፍቺ ማኔ ማለት እግዚአብሔር መንግስትህን ቆጠረው ፈጸመው ማለት ነው። ተቀል ማለት በሚዛን ተመዝነ ቀለለ። ተቀል
ፋሬስ ማለት ደግሞ ለሜዶንና ለፋሬስ መንግስት ተሰጠ መንግስት ማለት ነው። በዚያ ሌሊት የከለዳውያን ንጉሥ ብልጣሶር ተገደለ፣ ሜዶናዊውን ዳርዮስ መንግስቱን ወሰደ ይላል 5 ምዕራፍ 13-31 ያለፈ ቀን አንድ ቀን ተናገረ። ሰክረው ስለነበረ ጥበቃው ላልቶ ነበረ። ወንዙ የሚሄድበት የኤፍራጥስን ወንዝ መሄጃ ወደ ሌላ እንዲሄድ አድርጎ በዛ ገብተው ንጉሱን ገደሉ። ለዚህ ነው ዳንኤል ስጦታ ለሌላ ስል ምንንም አልፈልግም ያለ። ሶስተኛ ገዝቶን አለ እሱን ለላይላው ነገር በማመንግስት ነው ሶስተኛ ገዥ የሚሆነው። ይህ 150 ዓመት በፊት በስም ጠርቶ የተናገረው ንጉስ ነው አሁን መጥቶ እያሸነፈው ያለ። በኢሳይያስ ላይ ታገኛላችሁ 45 ዓመት ቂሮስን ይላል አይደለም? ቀኝ እጁን የያዙትን ቂሮስን የሚለው ትንቢት ነበር የተፈጸመው። በሌላም ቦታ የእነዚህን ሰዎች ሀሳባቸውን ታገኛላችሁ። ማግኘት ማንበብ የምትፈልጉ ካላችሁ ዕዝራ ምዕራፍ 1-11 ላይ ታገኛላችሁ። በቁጥር 7 ላይ 5 ጊዜ እንደውም ተጠቅሷል ደጋግሞ። ያ ቂሮስ ነበረ መጥቶ ያሸነፈው የሜዶንና የፋሪስ መንግስት። ከዛ በኋላ ምን ሆነ? ሌላ መንግስት መጣ አይደለም? በ331 ዓመተ ምህረት ሶስተኛውን ከዛ በኋላ ምድር ሁሉ ላይ የሚገዛ ሌላ ሶስተኛ የነሐስ መንግስት ይነሳል። ዳንኤል 2:39 ማለት የግሪክ መንግስት ማለት። የግሪክ መንግስት እሳ ምን ሆነ? ወደቀ። ከአንተ በኋላ ቆጥ ብሏል። በ331 ዓመተ ምህረት በአርቤላ በተባለው ጦርነት ይህ ትልቁ አሌክሳንደር ዓለምን ያንቀጠቀጠ የነበረው ሞተ። ከዛ በኋላ አራተኛው ማን ነበር? አራተኛው አውሬ። እንዴት አይነት መንግስት ነው ይላል እዚህ ጋር ያለው? እንዴት አይነት መንግስት ነው? ምስሉ ላይ ያያችሁ ከእግሩ እሱ ታችኛው ሳይሆን አራተኛው መንግስት የብረት የሚያደርግ መንግስት ይመጣል። ዳንኤል 2:40 ላይ አራተኛው መንግስት ሁሉን እንደሚቀጠቅጥ እንደሚያደርግ ብረት ይበረታል። እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል፣ ይፈጭማል። በዚህ አይነት ነው የገዛችው ሮም። የሚገርመው ረጅም ዘመን ደግሞ የኖረው የሮም መንግስት በጣም ረጅም ነው። እዚህ ባለ ታሪክ ሰው አለ። ለዚህ ውሸቴን አለ በደንብ ታውቃላችሁ። እናንተም ታሪክ አንብቡ። አንድ ሰው ምን አለ? እስክንድር ከሞተ ከ144 ዓመት በኋላ ነው የግሪክ መንግስት የወደቀው። ግን አሁን የሆነውን አንድ ነገር ላምብላችሁ ከሂስትሪ ኦፍ ዘ ዲክላይን ኤንድ ፎል ኦፍ ዘ ሮማን ኤምፓየር ቮሊዩም 3 ገጽ 634 ላይ መንግስታትንና ነገስታቶቻቸውን ያመላክት የነበረው የወርቁ የብርና የነሐስ ምስል በሮም መንግስት የብረት መንግስት ደቀቀ ይላል። ይህ ታሪክ ከዛ በኋላ አንታይ ኒያስን ፋደስ ቮሊዩም 5 ገጽ 210 ላይ ደግሞ ምን ይላል? ዳንኤል ሆይ ደስ ይበልህ፣ አልተሳሳትክም። እነዚህ ሁሉ ተፈጽመዋል። ብረት አሁን እየገዛ ነው። መንግስትን ግዛትና ማድቀቅም ጀምሯል። ይህንን የሚናገሩት ክርስቲያኖች ናቸው፣ ባለታሪክ ጸሐፊዎች። ከዛ በኋላ እንግዲህ ይህንን ሁሉ እንትን እያልኩ ልሄድ ምናልባት እዚህ ታቱ ላሳድራችሁ። አዎ ማሳደር አለብን። ይህን ዝም ብዬ ማለፍ አልፈልግም። በጣም አላሳድራቸውም፣ ቶሎ ጨርሳለሁ። ዳንኤል 2:41-43 ላ ይህ መንግስት እንዳልኳቸው ረዥም ጊዜ ከገዛ በኋላ ምን ሆነ? እግሮቹና ጣቶቹ እኩሉ ሸክላ እኩሉም ብረት ሆኖ እንዳየ እንዲሁም የተከፋፈለ መንግስት ይሆናል። ብረቱን ከሸክላው ጋር ተደባልቆ እንዳየ የብረት ብርታት ደርሱ ይሆናል። የእግሮቹም ጣቶች እኩሉ ብረት እኩሉ ሸክላ እንደነበሩ እንዲሁም መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል። ብረቱም ከሸክላ ጋር ተደባልቆ እንዳየ እንዲሁም ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። እንዴት አድርጎ ነው የሚናገር ያለው እግዚአብሔር? እያንዳንዱ ነገር ግልጽ አድርጎ አረማውያን የሚባሉ በርበሪያንስ በጣም ክፉ ጨካኝ የሚባሉ ሰዎች ሮምን ወረው በ476 ዓመተ ምህረት ሮም ከሰረች። አሌክሳንደር ከወደቀበት ጊዜ ጀምሮ እስከ 476 ዓመተ ምህረት ድረስ ተገዛ። በዚህ ጊዜ ወደቀች።
መንግስቷ ስንት ሆነ? 10 ቦታ ተከፈለ። አሁን ያሉት 7ቱ የአውሮፓ አገሮች እነሱ ናቸው። ታች ያሉት ከሮም ፍርስራሽ የወጡ ናቸው ማለት ነው። እነ ጀርመን፣ ፈረንሳይ፣ እንግሊዝ፣ ስፔን፣ ስዊስ፣ ኢታሊ እና ፖርቹጊዝ አሁንም አሉ አይደል? በስ የለም። ሶስቱ ምን ሆነ ታዲያ? በዳንኤል በሌላኛው ህልም አንድ አውሬ ነበር አይደለም? 10 ቀንዶች የነበሩ። ከዛ በኋላ አንድ ትንሽ ቀንድ ወጣ ይላል። እሱ ሲወጣ ስንት ተነቀሉ ነው? 3 ተነቀሉ። የወጣው ቀንድ ግን ምን አለው ይላል? አይን አለው፣ አፍ አለው ይላል። ከሌሎቹ ደግሞ የተለየ ነው ይላል። ለዚህ ይሄ ጳጳሱ ሌላ ጊዜ በደንብ እንማራለን። የጳጳሱ ስርዓት ነው የወጣው አንዱ ቀን። እሱ ሲወጣ 3 ተነቀሉ የለው። በጳጳሱ ስርዓት ሄሮሊክ፣ ቫንዳልስ እና ኦስትሮጎትስ የተባሉትን 3ቱን አጠፋቸው። ድምጥማጣቸው ነው ያሉት። ቦታቸውን ወሰደ። ናካርታ የሚናገራቸው እግዚአብሔርን መሳደብ፣ ማደሪያውን መሳደብ፣ ቅዱሳንን ማሳደብ ታውቃላችሁ። ይህንን ያደረገው የሮም ካቶሊክ ቤተክርስቲያን ጳጳስ ነው ማለት ነው። ስለዚህ ያው የት ነው ያለ ነው ማለት ነው? ጣቶቹ ነው ማለት ነው። አሁን ምንድን ነው ይመስላችኋል የቀረው? ከዛ በፊት ጣቶቹ ላይ አሁን እንግዲህ ምንድን ነው ያለው? ጣቶቹ ላይ የተናገረ አንድ ነገር ነው። 10 ቦታ ይከፈላሉ። ግማሹ ደካማ ይሆናል፣ ግማሹ ጠንካራ ይሆናል። ብረትና ሸክላ እንደማይጣበቁ እነሱም አይጣበቁም ብለው አይደል? ይህንን አሁን ያሉትን 7ቱን መንግስታት ነው ቢቀር 3ቱ የጠፋው ቢቀር አንድ ለማድረግ ያልተሞከረ ሙከራ አንደኛ በጦርነት የሞከሩ ሰዎች ቻልማንጌን የሚባል ቻርልስ 5ኛ፣ ሉዊስ 14ኛው እና ናፖሊዮን እነዚህ ሁሉ ዓለምን አንድ ለማድረግ ነበር የሞከሩ። በተለይ እነሱ የአውሮፓ መንግስታትን አንድ አድርጎ ለመግዛት ነበር የሞከሩ። ይንቻሉ አንድ የሆነበት ጊዜ አለ በታሪክ ዶክተር። ከዚህ በኋላ አንድ የሆነበት ጊዜ አለ። እነዚህ የአውሮፓ ሀገሮች ሞክረዋል፣ ግን አልሆነም አይደል? ያ ሁለተኛ በጋብቻ መቼም ይሉኝታ ሁሉ አለ አይደል? ስለዚህ በጋብቻ አንድ ለማድረግ ሞከሩ ይላል። በዝምድና ለመተሳሰር በመካከላቸው ያለው ልዩነት እየከሰመ እንዲሄድ እና ኩዊን ቪክቶሪያ ምን ይለዋል እንደነበር ታውቃላችሁ? የአውሮፓ ሀገሮች በሙሉ ግራንድ ማደር ኦፍ ዩሮፕ ትባላለች አይደለም? ሶስተኛ ደግሞ በሊግ ኦፍ ኔሽንስ የተባበሩ መንግስታት የተፈጠሩበት አንዱ ምክንያት ይሄ ነው። በዚህ አይነት አንድ ለማድረግ በሌላ ውል በመፈራረም ስምምነቶችን በማድረግ በዚህና በሌላው ብዙ ሞከሩ። ነገር ግን ጌታ ኢየሱስ ክርስቶስ ምን አለ? አይሆንም። ወይም እግዚአብሔር ምንድን ነው ያለው? አንድ አይሆኑም፣ አይጣበቁም ባለ መሰረት አንድ ሊሆኑ አይችልም። ግን አሁን ታዲያ አንድ የመጨረሻ ጥቅስ ላመብላችሁ። በእነዚያ ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላም ህዝብ የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ነሐሱን ሸክላውንና ብሩን ወርቁንም ስፈጭ እንዳየ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል። ህልሙም እውነተኛ ነው፣ ፍቺውም የታመነ ነው። ዳንኤል 2:44 እና 45 ምንድን ነው የቀረው? ብዙ ሌላ ታሪክ ትንቢት ምንም ባታውቁ ይሄ ከታሪክ ጋር ተገናኙ። እንደው ዝም ብሎ መጽሐፍ ቅዱስ ያለው እንደው ተፈጸመ አልተፈጸመ እንዲህ እኮ አይደለም። አሁን ብዙ ነገር መጽሐፍ ቅዱስ የሚለውን ሳይንስ አንቀበልም የሚል ብዙ አለ አይደል? ይሄ ግን ሊካድ የማይችል እነዚህ ነገሮች በሙሉ ጨርሰው ባልታሰቡ ጊዜ ለንጉሱ ለናቡከደነፆር ህልም አሳየው። እግዚአብሔር ባሳየው ህልም መሰረት በተሰጠው ፍቺ መሰረት አንድ በአንድ እየተፈጸመ የት ነው ያለው? ዘጣቱ ላይ። ማነው ይህንን የሚቃወም ባለ ታሪክ? ማነው ይህንን የሚቃወም ሳይንቲስት? ማነው ይህንን የሚቃወም ፈላስፋ? ማነው ይህንን የሚቃወም አዋቂ? ይህ ታሪክ ነው፣ የተፈጸመ የተደረገ ታሪክ ነው። መጽሐፍ ቅዱስ ይህንን ሁሉ በስም እየጠቀሰ ያው እንደው ዝም ብሎ እንዲህ ይሆናል ይባላል፣ በስም እየጠቀሰ ይሄ ምስሉ ብቻ አይደለም። 3 ህልም ነው ያለው። ዳንኤል ያየው ህልም አለ። ሌላም ዳንኤል 2 አይነት ህልም ያየዋል።
ለዚህ አሁን የቀረው እንዳልኳችሁ ሌላው ሁሉ ምንም ነገር ባታው አሁን የቀረው ያችን ድንጋይ ነች። እጅ ሳይነካ ተራራ ከንከባላ የምትመታው ደግሞ የሚገርመው ጭንቅላቱን አይደለም የምትመታው፣ እግሩን መታችና እዛ ጣቶቹ ገቡ። ለምንድን ነው ሁሉ የተፈጨው? ያልተመታውም ያልተነካውም ክፍል ጭምር ነፋስ ወሰደው ይላል። ቦታውን ጠፋ። እግዚአብሔር መንግስት በሚቋቋምበት ጊዜ ሌላው ምንድነው ትራፊው አይደለም፣ ምንም ርዝራፊ አይደለም። ቦታውን ይለቃል። ቦታውን የሚይዘው የእግዚአብሔር መንግስት ነው። ምን አይነት መንግስት ነው ያለው? ለዘላለም ትቆማለች። ለሌላ ህዝብ የማይሰጥ የማያልፍ የእግዚአብሔር መንግስት ብቻ ነው የቀረው። ስለዚህ ከዚያ በኋላ አገርን ዓለምን አንድ አድርጎ የሚገዙ ኃያላን የታወቁ ሰዎች አይነሱም። ራእይ 11-15 አነብና ጨርሳለሁ። ሰባተኛው መልአክ ነፋ፣ በሰማይም የዓለም መንግስታት ለጌታችንና ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል። ይህንን መንግስት ነው የምንጠብቀው። በዛ መንግስት እንድንገኝ እግዚአብሔር ይርዳል።